ከዚህ ወጥቶ ወርዱ ከዛ በኋላ ነገሮች ሁሉ ተፈላሽተው ወረደም ያቡሽዬ ምርጫ ሆነሻል። አቡሽም መርጦኝ ለዛ ስራ ተማምኖብኝ እንዴ የምሯን አቡሽ አላለችም። ቆይ ግን ተማምኖብኝ ስትል ምን ማለት ነው? ዳቦ እንዴት እንደሚጣፍጥ አልገባችሁም እናንተ? ሰላም ውድና የተከበራችሁ የልጅ አባት ልጅ ቤተሰቦች ዛሬም ድጋሚ ተመልሰን መተናል ማለት ነው። ውድና ቤተሰቦቼ እንግዲህ ዛሬ የሚያዝናኑ ዘና ፈታ ወዝወዝ የሚያደርጉ ቪዲዮዎችን ሰብሰብ አድርጌ ወደ እናንተ መጥቻለሁ ማለት ነው። እንግዲህ ዛሬ የጋሽ ብርሃኑና የብሩክቲን ጉዳይ አለ። ድንቃ ድንቅ ያለው ነገር አለ። እሱን ቪዲዮ በሚገባ እንመለከታለን እና በአለም ደረጃ ደግሞ አስገራሚ የተባለው ሌላ ደግሞ ሰርግ አለ። እሱም አለ እናየዋለን። ሌሎች አዝናኝ ቪዲዮዎች ተሰብስበዋል። በመጀመሪያ ወደ ብሪክቲ እስኪ እነ ብሪክቲን ቪዲዮ ተመልክተን እንመለስ። አብራችን ቆዩ። እንግዲህ ዛሬ እውነቱ ይወጣል። ያው ሁለታችሁም አጠገቤ ናችሁ። እሺ ካንቺ ልጀምር። እንዴት ነሽ ብሪክቲ? እንዴት ናችሁ? ደህና ነን። በዚህ ፎቶ በዚህ ሳምንት መነጋገሪያ ሆነሻል። እንዴት አየሽው? ሁሌ መነጋገሪያ መሆንም ይሰለቻል አይደል? ታዲያ ይሄ እኮ ላንቺ ጥሩ ነው። ሲበዛ ደግሞ ያስጠላል። ሊሆን ይችላል። ቆይ ከሷ ጋር መቼ ነው የሚተዋወቁት? ድሮ ማለት ከአዲስ አበባ ከመምጣቴ በፊት። የት እያለሽ ማለት ነው? ሐዋሳ እያለሁኝ። ታዲያ ከትልቅ ሰው ጋር አይከብድም? ትንሽ ይከብዳል። በእርግጥ በእናንተ አልተጀመረም። የኛ ብቻ አይደለም። ትክክል። ግን ይህን ነገር ለነሱ ለማሳወቅ ፈራው። ምላስን አይቆነጥጡ እና ላውራቸው። ቀስ ብለህ ማውራት ትችላለህ። አሃ የሆነ ችግርም አለ። ስለዚህ ችግር እንዳለው እንወቅ። ጥቡቅ ወጣም ወረደም ያቡሽዬ ምርጫ ሆነሻል። አቡሽም መርጦኝ ለዛ ስራ ተማምኖብኝ። እንዴ የምሯን አቡሽ አላለችም። ቆይ ግን ተማምኖብኝ ስትል ምን ማለቷ ነው? አሃ ገባኝ። እና ቼክ ሊያደርጉት ነው። ቴስት መደረግ አለበት። ምን ቴስት ላይ ትላምጣ? ከዛም ይወጣ ወይ ጣጣ። ለካ እሷ ልክ ናት። ተሳስቼ መስሏቸው እኛማ መስሎን ነበር። እሺ አሁን ለሷ ደረጃ ስጡ ቢባሉ ስንተኛ ደረጃ ይሰጧታል? አንደኛ። ከስንቱ? ከመቶ። በጣም ደስተኛ ነኝ። ወይ ጉድ! ይሄን ጉዳይ እኮ እኛ ባናወጣው ተደብቆ ይቀር ነበር። ዜና የሚገኘው ከናንተ ነው። እሱስ ልክ ነው። በነገራችን ላይ ደስ ካለኝ ባህሪሽ ብዙም አትመርጭም። በፍጹም ልመርጥም አልችልም። ጥንቃቄ ማድረግ አለብን። ያው ጥንቃቄው አይከፋም፣ ግን እንደናንተ አይነት ሌሎችም አሉ። ያው አሁን ደግሞ ሞር እየተለመደ ነው። እየተለመደ ነው ስትል ምን ማለቷ ነው? አዲስ አመለካከት አይደለም፣ ዛሬ መጣ አይደለም። ስለዚህ በደንብ ተጠቀሚበት። ከዚህ በኋላም በደንብ እጠቀምበታለሁ። የሚሰድቡሽ ስድብስ? ስድብ ምናምን የሚረብሸኝ ሰው አይደለሁም በነገራችን ላይ። ኦኬ እየተዝናናሽ ነው ማለት ነው። እርሶስ? እኔም እየተዝናናው ነው። አረ ይሄ ሰውዬ በጣም ነው የሚያስቀኝ። ምን ያስቃል? ለማንኛውም ቆንጆ ልጅ አግኝተዋል። ለዚህ ነው የተከረከመ ሳር የሚመስለው ከታች አለ። ለዛ ነው የማይሞቀኝ የማይበርደኝ። ማለት አቅፈሽው የማይሞቅሽም? በፍጹም ሊሞቀኝም ሊበርደኝም አይችልም። አሁን ወደ ሪል ጨዋታው እንመጣለን። ወይኔ ጉዴ! ሊያፈነዳው ነው። ሶስቲ ላስቆመው። ለምን? ምክንያቱም አወዳደቁ በጣም ክፉ ነው። ታዲያ ለምን ወደ እኔ አትመለሽም? ከመለስከኝ ደስ ይለኛል። አይ ተበሉ። ፀጉሩ ነው ያስበላው። ፀጉሬን በምን ልሸፍን ወይስ አልሸፍነው? በቃ ደውልልዎታለሁ። ስልኮን ይስጡኝ። 09 ችግር የለውም። ለፀጉሮት ይማይግዙበትና ያው እንዴ ያስተክሉ እንዴ ምን አለ ያስተክሉ እሱ እንዴ ያው የሷም እኮ ፀጉር አይደለም ተቀጥሎ ነው። ተመሳሳይ ብታረጉት ያበደ ነው። እና ድንቃ ድንቅ በጣም ያበደ ነው። ይችላል አባቴ በጣም አስደስተናል። ያው ቅንብር ላይ አይታማም። ቪዲዮዎቹን አይታችሁ ከሆነ እንፍረሰስ ነው የሚያደርገው እና ውስጥ ድረስ
ተርታበላ እኔ በጣም ማመሰግነው እሺ ወንድሜ በጣም ማመሰግነው ምን እባክሽ ኬባ ይበዛበት አገር ሄሎ አራላለ በቃ ከቻልኩ አይ A few moments later አንቺ ቅባት አንደሻ አሁን ደውዬለታለሁ ይመጣል ይኸው እንደውም መጣ እሱ ራሱ መጣ እንዴ አንቺ ይሄን እዛ አርገሽ እዚህ የተበላብኛለሽ ወይኔ ተበላው ወይኔ አበሻ ስንባል እውነትም አበሻ ስንባል አባቴ አይታል እዛ ጋር ለልጅቷ ከሌባ ጠብጥቦ ልጁን አስጥሎት ተመልሶ ሄዶ ከሌባ ስልክ ከሌባ ለመግዛት እየሄደ ነው ታዲያ ከሱ ለሚገዛው ለምን ቀድሞ አስጣለው ጥቶት አይሄድም ነበር ረተው ሽንቀጥል ጭንቀት የሚያስረሳ ሳቅ ላሳያችሁ ነው ዛሬ ተዘጋጁ 3 2 1 መጀመሪያ ምንድነው ስቴፑ አፍንጫችንን እናደርጋለን ከዛ ከንፈራችንን ከጥርሳችን ጋር ያሽ ብሶትሽን ከዛ ጭንቀትሽ ወደ ብሶት ተቀይሮ ያለሽ ማለት ነው ተመቻችሁ እንሞክረው እስኪ መጀመሪያ ጥርስን ማነው ከንፈር ወደ ላይ ከዛ ከዚህ ወጥቶ ወርዱ ከዛ በኋላ ነገሮቹ ተበላሽተው አጃጅለን በእናትህ አጃጅለን እሺ እንቀጥል ሰው ሁሉ አግባት ሲለኝ እኔ እድሜሽ ከመሄድ ብዬ ቤተሰቦች ጋር ሽማግሌ ስልክ ምን አሉ ምናምን አላሉም እና እውነታቸውን እኮ ነው ችጋራም ምን አለ በዚህ እድሜሽ አማራጭ ምን አለ ኧረ እባክሽ አማራጭ አባቴ አዋ ሴቶች ኧረ ተው ክፉ አታናግሩኝ እኔ ኧረ በቃ እንደነገርኳችሁ ነው ዳቦ እንዴት እንደሚጣፍጥ አልገባችሁም እናንተ ወይኔ ደግሞ በሳምንት አንዴ ነው የሚሰጠኝ እንዴት እንደሚጣፍጥ ዳቦ ምን ሆነ አንተ ለነገሩ ከሙዝ ነው ምን ሆነሽ ነው ኮርማ እኮ ነሽ አንቺ ጃስናሳ ዋናው እኮ ካንተ አንቺ ስራ ሸበለ አይመስለኝም ግን ከዱቄቱ ነው የሚሆን የምን ዱቄት ዳቦን መጋግርበት ዱቄት ይሆና ያበደ ኬት እንደምታመጣው አላውቅም አይተው ተው ለነገሩ ጠቃጠቆ ሙዝ ይዤ ስለምገባ ነው የሚሆን ዳቦ ሄዳ ከዱቄቱ ማለት ነው ዳቦና ሙዝ ነው ስለምገብ ነው እንደምናወራው እስካሁን እና መረም ነው ይሄ ስለሚበላው ዳቦና ሙዝ ነው እና እንዳትደውልኝ ለኔም እንዳትደውል ጭራሽ ማለት ነው ዳቦ እና ያው ደርቲ ማይንዶች ወደ ሌላ ቦታ ጨዋታውን ቀይረውታል ግን እሱ ያው ቤቱ ስለሚበላው ባለቤቱ ስለምሰራለት በተቃጠቆ ሙዝ ምሰራው ዳቦ ነው እንቀጥል እሺ አማራ ምኒልክ ንጉስ ነው ትግሬ ዮሐንስ ንጉስ ነው ኦሮሞ አብዲስ አጋ ንጉስ ነው እኔ ጉራጌዋ ደንበኛ ንጉስ ነው ዮራይ ሰመሌ እነሱ ከታሪክ ጋር ከቅድመ ፖለቲካ አታነጋኩኝ አባቴ እኔ ግን ከእንደዛ አይነት ጋር ሲሆን ደንበኛ ንጉስ ነው ከስራ ጋር አባቴ የስራ ሰው ይመችሽ እናቴ ይመችሽ ምግብ ሳልበላ ቁርስና ምሳ ሲያልፈኝ ሆዴ እንሳይና ሞኒውና አሽቁሪ ዲዲዲ ህዛውን እጅ ተጉዳዲን ዲንግ ዲሪሪሪንግ ዲሪንግ ዲሪሪሪንግ
ነጠላ ዜማ አይደለም ይለቅልህ ጋቢ ነው ከዛ ትለብሰዋለህ እና አልበም ልበልልህ እንዴ እሺ እስኪ ቆይት ካሉ ያበደ የሆነ ከፊልም ላይ ወጣ የነጻነት እና የደሬ ቀልድ አለ እስኪ እሱን ቀልድ ተመልክተን እንመለስ እሱን ቀልድ እስኪ የእናንተን አቴንሽን ለመስረቅ ምን ማድረግ አለብን እንዴ ምን ነው ምንድነው ኧረ ተወኝ ቺፍ ለሉት ሙሉ ሳቀናብር ያደርኩትን ሙዚቃ ሴፍ ሳላረግ መብራት አልጠፋ እኮ ለቀለሙ ዝቀባ ለሴፍቲ ብዬ ነው እኮ ባልቦላ እኔ ነኝ ያጠፋሁት ምን እኔ ነኝ ያጠፋሁት አትነግረኝም እንዴ ምን ነው ነግሬ አትነግረኝም ላጠፋ ነው ሴፍ የምታረጉትን ሴፍ አድርጉ ብላ አትናገርም እንዴ ስማ መጀመሪያ ገንዘብ ሴፍ አድርግ እሱ አንተ አትነግረኝም እሺ አንተ አትነግረኝም እሱ ገንዘብ ያለኝ ሰው ነኝ ገንዘብ አለኝ በቃ ድንበር እያለፍክ ነው ምን ድንበር አለ እኔ ምን ድንበር አለ እንዳልኩ የቀድሞ ባህር ኃይል እብዳልክ የቀድሞ ባህር ኃይል ወታደር ነኝ ብርቅ ነው አዎ ብርቄ ነው ባልቦላ ማጥፋት ለአንተ ብርቅ ነው አጥር መከልከል ለአንተ ብርቅ ነው ጽድ መቀረቀም ቀለም መቀባት ለአንተ ብርቅ ነው ሁሉ ነገር አንተ ብርቅ ሌሊቱን ሙሉ ማቀናበር ምን ማለት እንደሆነ አታውቅም አንተ ሌሊቱን ሙሉ ታጋር መኖር የምታድረው እንደውም ከአሁን ሰዓት በኋላ እዚህ ቤት ምንም ከርቃሚ ቀቢ አያስፈልግም ከዚህ ቤት ተባረሃል እኔ ሰው ገደልን አሰለም አለች እሷ እኛ ለመታ ነው የምታገባ ሂድ አንተ ሂድ አሰለም ቆይ አንቺ እዛው ወድቃለች ቆንጆ ልጅ ወድቃለች እሺ የቀድሞ ባህር ኃይል አይደል ጠንከር በላ ይኸውልህ ቺፍ ጠንከር በቃ እኮ እስኪ ጠንከር በል ይኸው አጠንክረኛ እኔንም በርታ በለኝ በርታ ሲክፈተው እጄን ስብር ባደረገው አንድ ሙዚቃ ተቀናበረ አልተቀናበረ የኔ ነው እንጂ እንባ ከርየው ማለት ስንት ሺህ ሙዚቃ እንዳላቀናበርኩ አንድ ሙዚቃ 4 ደቂቃ ሙዚቃ ሴፍ ተደረገ አልተደረገ ቆይ ባይቀባስ ዝንት ዓለም ባይቀባስ ቤቱ ባይቀባስ ከመብራት ኃይል ቢጠፋስ በሰላም ኖርን አይደለም እኛ ክት ድሮ በፍቅር አልኖርም እናንተ ለዘላለም ቢጠፋስ አሰለፍ መጣ ወይ ጉድ እንደው እስቲ እንደምን ቺፍ ጠጣ አይ ለልጆች ተመልሰናል ማለት ነው እንዳያችሁት ነው በጣም ዘና ፈታ ወዝ ያደርጋል እንግዲህ ቀልድ ድሮ ቀረ የሚያስብል ቪዲዮ ነው በጣም ደስ የሚል ነበር እንደተዝናናችሁበት አልጠራጠርም ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስል ነበር እንግዲህ ደጁ ያባቱ ልጅ በየሁለት ቀኑ ቪዲዮ እለቃለሁ ከዚህ በኋላ መቅረት ምናምን የለም በየሁለት ቀኑ እከሰታለሁ እንግዲህ ደጁ ያባቱ ልጅ ደጁ ወል ኢንተርቴይንመንት ሰብስክራይብ እያደረጋችሁ ቤተሰቡ ነው ይሄንን ቪዲዮ ደግሞ ላይክ አድርጉልኝ ለብዙ ሰው እንዲዳረስልኝ ማለት ነው ያላችሁን ሐሳብ አስተያየት ኮሜንት ላይ አስቀምጡልን ውድና የተከበራችሁ ቤተሰቦቼ የዛሬው ለቀን እስከነገናኝ መልካም ጊዜ ተመኘው በያላችሁበት ሁሉ በያላችሁበት የዓለም ዳርቻ ሁሉ የእግዚአብሔር ሰላም ከናንተ ጋር ይሁን ሰላም እናቱ ተማሩ